ከመንፈሳዊ ሕይወት አትለየ። ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ። ይልቅ ካንተ እንዳልፈናቀል እርዳኝ። ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህች ቤተክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ። ከዚህማ አታውርደኝ አታውርደኝ። አንድ ወጣኔ መነኩሴ ነበር። እጅግ ባለጠጋ ነው አባቱ፣ እጅግ ባለጠጋ። የአባቱን ባለጠግነት ትቶ እዚያ አቅራቢያ ካለ ገዳም መንፈሳዊታቸው ብልጥግና የማረከው አንድ ወጣኔ መነኩሴ ሄዶ ከነሱ ጋር ይመንናል። የአባቱን ባለጠግነት ትቶ ቤት አልባ ወደ መሆን ይጀምራል። ከዚያስ ከጥቂት ዘመናት በኋላ አባቱ ሞተላቸውና መልእክት ላኩበት። ምን ብለው? ያ ባለጸጋ አባት ሞቷልና ናና ሀብቱን ውረስ ብለው ላኩበት። እሱ ምን ብሎ መለሰላቸው መሰላችሁ? አላወቃችሁም እንዴ? እኔ እኮ አባቴ ከመሞቱ ከረጅም ዓመት በፊት ሞቻለሁ አይላቸው መሰላችሁ? ወጥቷላ እንዴት ይወርዳል?